ታሪካችን የሚጀምረው በታላቋ እስያ ውስጥ በምትገኝ ኢንዶኔዥያ በምትባል ሀገር ውስጥ ባለች አንድ የገጠር መንደር ውስጥ የሚኖር ጃምሮኒ የሚባል ሰውን እያሳየን ነው። ጃምሮኒ በመንደሯ ውስጥ ካሉ ሰዎች በጣም የዋህና ምስኪን የሚባል ግን ደግሞ በማርሻል አርት ጥበቡ ጠላቱን መፋለም የሚችል ብርቱ ወጣት ነው። ነገር ግን ቀን ጥሎት ውድ ገንዘብ የምታወጣ አንዲት ላም ከሰፈሩ ትሰረቅና የመንደሩ ሰዎች እውነተኛውን ሌባ ማን እንደሆነ እንኳን ሳያጣሩ ምስኪኑን ጃምሮኒ አንተን ላሟን የሰረከው ሌባው ተገኘ እያሉ እየጎተቱና እየጮሁ ወደ መሃል መንደራቸው ይዘው ሲመጡ እንመለከታለን። ጃምሮኒም እኔ ንጹህ ሰው ነኝ አልሰረኩም ብሎ ለመናገር ቢሞክርም እነርሱ ግን በጩኸት ስለዋጡት ማንም ሊሰማው አልቻለም። ይህንን የሰማውና ላሙ የተሰረቀችበት ፓክ ዩሱፍ የተባለ ሰውዬ በንዴት እየዛተ መጣ። ፓክ በመንደር ውስጥ ትልቅ ክብርና ዝና ያለው በጉልበቱ ማንም የማይችለው ሀብታም የሚባልና የብዙ ላሞች ባለቤት ነበር። እናም ፓክ በጃምሮኒ ክብሩ የተደፈረ ስለመሰለው ጉልበቱን ለህዝቡ ለማሳየት ሲል የኔን ላም ሰርቀህ ማየትም አታመልጥም ብሎ ጃምሮኒን ለድብድብ ጋበዘውና ከባድ ምት ይሰነዝርበት ጀመር። ፓክ በድሮ ህይወቱ ተደባዳቢና ሻምፒዮን ስለነበር ጃምሮኒ ምንም አልቻለውም። ግን በመሃል ጸቡ ተባብሶ ጃምሮኒ ላይ ከባድ አደጋ ሊደርስ ሲል ሳላድሪል የተባለው የጃምሮኒ ጓደኛ በፍጥነት እየሮጠ መጣና እውነተኛ ላሟን የሰረቀው ሌባ እሱ አለመሆኑንና ያም ሌባ እጅ ከፍንጅ መያዙን እየጮኸ ተናገረ። በዚህ ጊዜ መንደሩ ሰዎችና ባለሀብቱ ፓክ በከንቱ ንጹሑን ሰው በመውቀሳቸው አፈሩ። ነገር ግን ፓክ ትዕቢተኛ ሰው ስለሆነ በህዝብ ፊት ተሳስቻለሁ ይቅርታ ብሎ ስህተቱን ማመን ስለከበደው ቀልድ መልክ አስመስሎ እኔ ድሮም እኮ ጃምሮኒ ሌባ እንዳልሆነ አውቃለሁ፣ ዝም ብለን ሰውነታችንን እያፍታታን እንጮት ብዬ ነው ብሎ ጥፋቱን ለመሸፋፈን ሞከረም። ጃምሮኒ ምንም እንኳን በከንቱ ቢደበደብም ንጽህናው ስለታወቀለት በልቡ ደስ አለው። ግን በዚህ መሃል አንድ የመንደሩ አዛውንት እየሮጡ መጥተው አባቱ ታሞ ለመሞት እያጣጣሩ ስለሆነ በፍጥነት ወደ ቤቱ መሄድ እንዳለበት ይነግሩታል። ጃምሮኒ ምን ሲሰማ በድንጋጤ እየሮጠ ወደ ቤቱ ያመራል። በዚያም ሲደርስ አባቱ አልጋ ላይ ተኝተው በህይወትና በሞት መካከል ሆነው ሲያቃስቱ ያገኛቸዋል። ጃምሮኒ አዝኖ አባቱን አቅፎ እያለቀሰ ሳለ እሳቸው ግን ከመሞታቸው በፊት በህይወቱ ጭራሽ አስቦት የማያውቀውን ሁለት ታላላቅ ሚስጥሮች ይነግሩት ጀመር። ትንፋሻቸውንም እየሰበሰቡ ጃምሮኒ እኔ እውነተኛ የወለድኩ አባት አይደለሁም አሳድጌህ እንጂ አንተ የኔ ልጅ አይደለም ሲሉት ጃምሮኒ በድንጋጤ ሰማይና ምድር ዞረበት። ለዓመታት አባቴ ነው ብሎ ሲያስበውና ሲያከብረው የነበረው ሰው የማደጎ አባቱ መሆኑን አወቀ። ከዚያም ቀጠሉና በርካታ አሮጌ ደብዳቤዎችን አውጥተው እነዚህ ደብዳቤዎች የልጅነት ፍቅረኛ የነበረችውና ሁልጊዜ ከሰዎች ጥቃት ይጠብቃት የነበረችው ሳር የተባለችው ልጅ አንተን ጥላ ወደ ከተማ በሄደች ጊዜ ለዓመታት ሳታቋርጥ የጻፈችልህ ደብዳቤዎች ናቸው አሉት። ነገር ግን ሰውየው በጣም ይወዱት ስለነበር ከሳሪ ጋር እንዳይገናኝና ከጎኑ እንዳይርቃቸው በማሰብ ደብዳቤዎቹን ደብቀውበት ለዓመታት አስቀምጠውት ነበር። አሁን ግን የህሊና ጸጸት እንዳይሆንባቸው ሲሉ ነበር እውነቱን ያወጡት። አባቱ ቀጠሉና ልጄ የእውነተኛ ቤተሰቦችን ማንነትና ሚስጥር የምታገኘው እሷ ሳሪ ጋር ብቻ ነው። እሷን ለማግኘት ደግሞ ወደ ትልቋ ጃካርታ ከተማ መሄድ አለብህ አሉት። ይህን እንደተናገሩም ወዲያውኑ ህይወታቸው አለፈች። ከዚህ በኋላ ጃምሮኒ አባቱን ቀብር ፈጽሞ እውነተኛ ማንነቱንና የልጅነት ፍቅሩን ፍለጋ ወደ ትልቋ ጃካርታ ከተማ ለመሄድ ከጓደኛው ሳላድሪ ጋር በጭነት መኪና ይሳፈራል። የሚገርመው ነገር ግን ልክ እነርሱ መንደሯን ጥለው ሲወጡ እነርሱ ሊፈልጓት ያሰቧት ሳሪ አድጋና ቆንጆና ጃምሮኒን ፍለጋ ወደ መንደሯ መምጣቷ ነበር። ነገር ግን በመንገዳቸው ላይ ሳይገጣጠሙ ይቀራሉ። ከዚያም ታሪካችን ወደ እነ ጃምሮኒ የልጅነት ጊዜ ይወስደናል። ጃምሮኒና ሳራ በዚያ የገጠር መንደር ውስጥ አንድም ቀን ሳይለያዩ አብረው ያደጉ የልብ ጓደኛሞችና ፍቅረኛሞች መሆናቸውን እንመለከታለን። ታዲያ ጃምሮኒ ገና በህፃንነቱ ለሳሪ ልዩ ጥልቅ የሆነ ስሜት ነበረው። ሁልጊዜም እሷን ከአደጋ ለመጠበቅ ሲልም የማርሻል አርት ስፖርት ሳይሰለች ይለማመር ነበር። በዚያ ላይ ጃምሮኒ በባህሪው ተንኮለኛና አስቸጋሪ ልጅ ስለነበር በመንደሩ ውስጥ ጥፋት በሚያጠፋበት ጊዜ እንደ ቅጣት ማታ ማታ ከሰው ተለይቶ ሽታ ባለውና በሚቀዘቅዘው የበጎች ጋጣ ውስጥ እንዲያደር ያደርጉት ነበር። ግን ሁሉም ሰው ጨክኖበት በሚተኛበት ወቅት በዚያ ሌሊት ሳሪ ታዝንለት ስለነበር ቤተሰቦቿ ሳይነቁባት በስውር ወደሚያድርበት በረት እየመጣች ምግብ ታቀብለው ነበር። ይህ ድርጊት በመካከላቸው የነበረው ፍቅርና መተሳሰብ ምን ያህል ጠንካራ እንደነበር ያስረዳናል። ነገር ግን የፍቅራቸው ብዙም አልዘለቀም። የሳሪ ወላጆች ልጃቸው ከዚህ አስቸጋሪ ልጅ ጋር እንድትቀጥል ስላልፈለጉ ተያያሉ ቢቆጣትም አልሰማ ስላለች ቤተሰቦቿ ሁለቱን ሙሉ ለሙሉ ለማራራቅ አስበው በአንድ ጀንበር ንብረታቸውን ጠቅልለው ሳሪን ይዘዋት ወደ ትልቋ ጃካርታ ከተማ ይሄዳሉ።
ከዚያ ቀን ጀምሮ ጃምሮኒና ሳሪ ስልክም ሆነ ምንም አይነት የመገናኛ መንገድ ስላልነበራቸው ለመለያየት ተገደው ግንኙነታቸው ተቋረጠ። አሁን ግን ጃምሮኒ ያንን ንጹህ የልጅነት ፍቅሩንና እውነተኛ ማንነቱን ፍለጋ ወደ ከተማዋ አምርቷል። ከዚያም ጃምሮኒና ጓደኛው ልክ ወደ ከተማዋ ቢደርሱም የከተማዋ ነዋሪዎች ግን እንኳን ደህና መጣ ብለው አልተቀበሉትም። ልክ መኪናቸው እንደቆመ ጃምሮኒና ጓደኛው ሊለያዩ ሲሉ አብሮት የመጣው ጓደኛው ሳላድሪ ለመንቀሳቀሻ እንዲሆነው የተወሰነ ገንዘብ አውጥቶ ይሰጠዋል። ታዲያ ይህንን ትዕይንት በዚህ አካባቢ የነበሩ የከተማዋ ወንበዴዎች በሩቅ ሆነው እየተመለከቱ ነበር። እነሱ ያሰቡት ይህ ገጠሪ ዛሬ መጥቶ በእኛ ሰፈር ውስጥ የፓርኪንግ ገንዘብ መቀበል ጀመረ የሚል ፍጹም የተሳሳተ ጥርጣሬ አደረባቸውና ወዲያውኑ መጥተው በጃምሮኒ ላይ የዱላና የቦክስ ናዳ ማውረድ ይጀምራሉ። ጃምሮኒም የመጡበትን ጥቂቶቹን ቢመክትም ከየጥጋ ጥጉ የሚወጡት ወረብላዎች ቁጥራቸው ስለበዛበት ነፍሱን ለማዳን በከፍተኛ ፍጥነት መሮጥ ይጀምራል። ከወረብሎቹ እየሸሸ ባለበት ቅጽበትም ሳያስበው ወደ አስፋልቱ መሃል በድንገት ሲገባ ሬታ የምትባል ወጣት መኪናዋን እያበረረች እየመጣች ነበር። ይህችም ሴት ራሷ በአባቷ ከተላኩባት ወንበዴዎች እየሸሸች ስለነበር መኪናዋን በከፍተኛ ፍጥነት ነበር የምታበረው። በዚህ ፍጥነት መሃል ነው እንግዲህ ጃምሮኒ በድንገት ከፊት ለፊቷ የገባባት። እናም እሱ መኪናዋ ላይ ተፈናጦ ከሚያሳድዱት ወንበዴዎች ለማምለጥ ቢችልም ሬታ ጃምሮኒን ከገጨች በኋላ መኪናዋን ለመቆጣጠር ስትታገል በአስፋልቱ ላይ ትናንሽ ህፃናትን እያሻገረች የነበረች መምህርትና ህፃናቱን ልትፈጫቸው ጥቂት ርቀት ብቻ ሲቀራት እንደምንም ታግላ መኪናዋን ታቆማታለች። ጃምሮኒ መምህርቷን ይቅርታ ጠይቆ ዞር ሲል ሬታን እያሳደዷት የመጡት ጠባቂዎች በኃይል ጎትተው ወደ ራሳቸው መኪና ሲያስገቧት ይመለከታል። ጃምሮኒ ምንም ሳያመነታ እሷን ለማዳን ከጠባቂዎቹ ጋር ጸብ ውስጥ ይገባል። በዚህኛው ፍልሚያ ላይ ግን እነርሱ ግዙፍ ስለነበሩ ለማሸነፍ ተቸገረ። ድብድባቸው ከባድ ስለነበር ሊሸነፍ ምንም አልቀረውም ነበር። ነገር ግን በመጨረሻ ሰዓት እንደምንም ብቃቱን ተጠቅሞ ጠባቂዎችን በሙሉ መሬት ላይ አነጣጥፎ ሬታን ከመያዝ ያተርፋታል። ከዚያም ሬታ ጃምሮኒን በመኪናዋ ይዛ ከቦታው ትሸሻለች። ከዚህ በኋላ መተዋወቅ ይጀምራሉ። ሬታም ለጃምሮኒ አባቷ ሳትፈልግ በግድ ለማታውቀው ሰው ሊደራት ማሰቡን ስትሰማ ጥላ ለመጥፋት ስትል የአባቷ ጠባቂዎች እያሳደዷት እንደነበረና ጃምሮኒም ከዚህ ጉድ ስላተረፋት ከልቧ አመሰገነችው። ከዚህ በኋላ ታሪካችን ወደ ሬታ አባት አስፈሪው የማፊያ ቡድን መሪ ወደሆነው ሀስቲሞ የተባለ ሰው ጋር ይወስደናል። ጠባቂዎቹም ደውለውለት ከየት እንደመጣ የሚያውቁት ሰው ወግሯቸው ሬታን ይዞ እንደጠፋባቸው ይነግሩታል። በዚህ ጊዜ ሀስቲሞ ክፉኛ ተናዶ ጠባቂዎቹ ላይ እየጮኸ ሳለ የኤፒኬ ማፊያ ቡድን መሪ የሆነው አምሳር የተባለ ሰው ስልክ ይደውልለታል። እነዚህ ማፊያዎች ደግሞ ቀደም ሲል ጃምሮኒን ያጠቁት የቡድን አባላት ናቸው። በጃካርታ ከተማው ውስጥ ማፊያዎቹ ከተማዋን ተከፋፍሎ ነበር የሚገዙት። ከነዚህ ውስጥ አንደኛውና ዋናው ቡድን የሬታ አባት የሆነው በሀስቲሞ የሚመራው ሲሆን ሁለተኛው ደግሞ አምሳር በሚባለው ጨካኝ ሰው የሚመራው የኤፒኬ ማፊያ ቡድን ነበር። እነዚህ ሁለት ትልልቅ ማፊያ ቡድኖች እርስ በርሳቸው እየተዋጉ ከመተላለቅ ይልቅ ስልጣናቸውንና ጥቅማቸውን በአንድ ላይ ለማስተሳሰር ሲሉ አምሳር ለሀስቲሞ የኔን ታናሽ ወንድም ቲኖን የአንተን ልጅ ሬታን ያግባትና በዚህ ጋብቻ ተሳስረን ሁለቱ ቡድኖቻችን አንድ ሆነው ከተማዋን በሙሉ እንቆጣጠራት የሚል የጥቅም ስምምነት አቅርቦለት ሀስቲሞም ተስማምቶ ነበር። ለዚህ ነበር በድጋሚ ደወለለት። ልጅ የት ነው ያለችው? የገባውን ቃል መቼም አልረሳውም። የጋብቻው ቀን እኮ እየተቃረበ ነው። በፍጥነት ልጅህን አዘጋጅ ይለዋል። ይህ በእንዲህ እንዳለ ታሪካችን በአንድ ዳቦ መጋገሪያ ቤት ውስጥ አብረው ወደሚሰሩ ሃርቶና ሱይ በሚባሉ ሁለት ሰዎች ጋር ይወስደናል። ሃርቶ ልቡ በጣም በትዕቢት የተወጠረና ራሱን የሱይብ በላይ አለቃ አድርጎ የሚቆጥር ሰው ሲሆን ሁልጊዜም ሱይብን መጫወቻ አድርገው ነበር የሚመለከተው። ሱይብ ግን ምንም ሳይናገር አንገቱን ደፍቶ የዋህና ምስኪን መስሎ ስራውን ብቻ ይሰራ ነበር። ነገር ግን ሃርቶ ያልተረዳው ነገር ይህ ዝምተኛና ምስኪን የሚመስለው ሱይብ ለማፊያዎቹ ቡድኖች አስፈላጊ በሆነ ጊዜ እየተጣራ ሰዎችን የሚያስወግድ እጅግ አደገኛ ገዳይ መሆኑን ነበር። የዳቦ መጋገሪያ ቤቱ ለእሱ እውነተኛ ማንነቱን መደበቂያ ምሽጉ ብቻ ነበር። ታዲያ በዚህ ጊዜ የኤፒኬ ማፊያዎች ቡድን መሪ የሆነው አምሳር ሬታ ከጃምሮኒ ጋር መጥፋቷን ሲሰማ ወዲያውኑ ለሱይብ ደውሎ ጃምሮኒን እንዲገድልለትና ለዚህም ጥሩ ክፍያ እንደሚጠብቁ ይነግረዋል። ሱይብም የአምሳርን ትዕዛዝ ተቀብሎ አዲሱ ተልእኮን ለመፈጸም ተነሳና ከዳቦ ቤቱ ወጥቶ ከመሄዱ በፊት ያንን ትዕቢተኛ ሃርቶን በአንድ ሁለት ምት ብቻ ከሊጡ ጋር አብሮ ለጥፎት ይሄዳል።
ሪታ ከአባቷ አምልጣ በነበረበት ሰዓት በእጇ ላይ ምንም ገንዘብ ስላልነበር ወደ አንድ ኤቲኤም ሄዳ ገንዘብ ለማውጣት ስትሞክር አባቷ የባንክ ገንዘቧን ሙሉ በሙሉ ስላገደባት ገንዘብ ልታወጣ አልቻለችም። ነገር ግን አንድ ተስፋ ነበራት። እሱም እናቷ ትኖርበት ወደ ነበረው የድሮ ቤታቸው ሄዳ እናቷ ያስቀመጠችላትንና አባቷ የማያውቀውን የሚስጥር ካዝና አውጥታ ገንዘቡን መጠቀም ነበርና ወደዚያ ጃምብሮኒን ይዛው ታምራለች። እንደደረሱም ወዲያውኑ የእናቷን ካዝና አግኝታው ገንዘቡን ቢያወጡትም ጠባቂዎቹ በየመንገዱ እየተከታተሏቸው ስለነበር ወደ ከተማዋ መመለስ እንደማይችሉ ይረዳሉ። ስለዚህ ሌሊቱን ለማሳለፍ ሰው በማይደርስበትና በአንድ በተተወ የባቡር ማቆሚያ ግቢ ውስጥ መኪናቸውን አቁመው እዚያው ለማደር ይገደዳሉ። በዚያች አስፈሪ ሌሊት ሁለቱ ብቻቸውን ቁጭ ብለው በደንብ ተጨዋወቱ። ይህ የልብ ልብ ጨዋታቸውም በመካከላቸው የነበረውን የባዕድነት ስሜት አጥፍቶ በጣም እንዲቀራረቡና እንዲተማመኑ ያደርጋቸዋል። ሌሊቱን በዚህ መልኩ አሳልፈውም ሳለ በማግስቱ ጠዋት ግን ያ ዳቦ ጋጋሪ መስሎ የነበረው ገዳዩ ስዊፕ በድንገት ሪታ በተኛችበት ቦታ ደረሰና ቀስቅሶ እየጎተተ ይወስዳት ጀመር። በዚህ መሃል ግን ጃምብሮኒ ለሕይወቱ ምንም ሳይሳሳ ካደገኛው ስዊፕ ጋር መፋለም ጀመረም። ጃምብሮኒ ከስዊፕ ጋር ባደረገው ፍልሚያ ክፉኛ ተደብድቦ ሰውነቱ ቢዝልም ነገር ግን ከፍልሚያው እንደምንም አምልጦ ሪታን አቅፎ መኪናው ውስጥ ከተታትና እግሬ አውጪኝ ብለው አካባቢውን ጥለው ያመልጣሉ። ከዚያም ከከተማው በጣም ሩቅ ወደሚገኝ አንድ ገለልተኛ መንደር ሄደው መጠነኛ ቤት ይከራያሉ። ከዚህ በኋላ ሪታ ጃምብሮኒን ይበልጥ እየወደደችው መታ በፍቅር ዓይን ትመለከተው ጀመር። ሪታ እስከዛሬ ድረስ የምታውቀው አባቷንና ወንጀለኞችን ብቻ ነበር። ሁሉም ሰው ለጥቅሙና ለስልጣኑ ሲል ሊጠቀምባት ሲሞክር የምስኪን ወጣት ግን ምንም አይነት ጥቅም ሳይፈልግ ራሱን ለሞት አሳልፎ ሰጥቶ ከጠባቂዎቹ እጅ ስላተረፋት በውስጥ የነበረው አክብሮት ወደ ጥልቅ የፍቅር ስሜት ተለወጠባት። ይህ በእንዲህ እንዳለ ወደ ከተማዋ ስንመለስ ሁለቱ የወንበዴ ቡድኖች ኃላፊ የሪታ አባት አስቲሞና አምሳር በአንድ ካፌ ውስጥ ተገናኝተው ሲያወሩ እንመለከታለን። አስቲሞ ልጁ ሪታ ስለጠፋችበት ያንን የተነጋገሩትን ጋብቻ ለጊዜው እንዲያዘገዩት አምሳርን ይጠይቀዋል። አስቲሞ ልጁን ለመስጠት የተስማማው ወዶ ሳይሆን ድሮ አምሳር ትልቅ ውለታ ውሎለት ስለነበር ያንን ዕዳ ለመክፈል አስቦ ነው። ነገር ግን አምሳር የምታወራ አይመለከተኝም፣ የግድ ጋብቻው በተያዘለት ቀጠሮ መሰረት መፈጸም አለበት የሚል ራስ ወዳድ ሀሳብ ስላነሳ በሁለቱ መካከል ግጭት ሊነሳ ምንም አልቀረውም። ሁለቱ ለጸብ ሲነሱ በካፌው ውስጥ ተስተናጋጅ መስለው ተቀምጡ የነበሩት ሰዎች በሙሉ ብድግ ይላሉ። ለካ እነዚህ ሰዎች ተራ ሰዎች ሳይሆኑ የሁለቱ ማፊያዎች ድብቅ የግል ጠባቂዎች ነበሩ። ስለዚህ መተላለቅ ሊመጣ ስለሚችል አምሳር በንዴት ካፌውን ጥሎ ይወጣል። ነገር ግን ወደ ቤቱ እንደተመለሰ በራሱ መንገድ ሪታን ለማግኘት ይወስንና ማፊያዎቹን በሙሉ ሰብስቦ የሪታን ፎቶ ለሁሉም በተነና ይዟት የመጣ ማፊያ አይቷት የሚያውቀውን ገንዘብ ይሸለማል ብሎ ያውጃል። በዚህ መሰረትም ወንበዴዎቹ በሙሉ ሽልማቱን ለማግኘት በጉጉት ፍለጋቸውን ማጧጧፍ ይጀምሩና ብዙም ሳይቆይ እነ ጃምብሮኒ የተሸሸጉበትን ቤት አግኝተውት ቤቱን ሰብረው ጥቃት ይከፍቱባቸዋል። ጃምብሮኒም ራሱንም ሪታንም ለመከላከል ቢሞክርም ነገር ግን በቁጥር ብዙ ስለነበሩበት ወንበዴዎቹ አሸንፈው ጃምብሮኒንና ሪታን አግተው ወደ ምሽጋቸው ይወስዷቸዋል። በማግስቱ ጠዋት ጃምብሮኒ ከተኛበት ሲነቃ ራሱን በአንድ መጋዘን ውስጥ እግሮቹ ወደ ላይ ተዘቅዝቀውና ወደ ታች ተንጠልጥሎ ተሰቅሎ ያገኘዋል። ነገር ግን እሱን ይጠብቁ የነበረው ወንበዴ ዘቅዝቄ ስለሰቀልኩት ምንም አያመጣም ብሎ በቸልተኝነት እንቅልፉን ሲለጥጥ ጃምብሮኒ የሚና አጋጣሚ ተጠቅሞ ገመዱን በቀስታ ይፈታና መሬት ላይ ወርዶ በመጋዘን ውስጥ የታሰረችውን ሪታን ለማዳን ቀስ በቀስ መንገዱ ላይ የሚያጋጥሙትን ጠባቂዎች በሙሉ እያጋደመ በመጨረሻም ሪታን ከተቆለፈባት ክፍል አውጥቶ ከማፊያዎቹ መደበቂያ በድጋሚ ይዟት ያመልጣል። የማፊያዎቹ መሪ አምሳርን በበኩሉ ሪናን ይዟት ሊሄድና ያ ሀገሩን ያተራመሰው ጃምብሮኒ ማን እንደሆነ ለመመልከት ሲመጣ ሁለቱም አምልጠው መጋዘኑ ባዶ እርቃኑን ሆኖ ያገኘዋል። በዚህ ጊዜ የሚይዝ የሚጨብጠውን አጥቶ በንዴት እንዴት አንድ ገጠሬ ሰው ያሸንፏቸው ያመልጣል ይልና ለመማሪያ እንዲሆናቸው ያንን ጃምብሮኒን በአግባቡ ሳይጠብቅ የተኛውን ጠባቂ በጭካኔ እጁን እንዲከረክሙለት ትዕዛዝ ያስተላልፋል። ጃምብሮኒና ሪታን በበኩላቸው ከማፊያዎቹ ምሽግ አምልጠው ባገኙት የባቡር ሀዲድ ላይ ይጓዙና መንገዱን ለማቋረጥ ወደ አንድ የጨለማ ዋሻ ውስጥ ይገባሉ። ግን እነርሱ ባላወቁት ሁኔታ እዚያ ዋሻ ውስጥ የአደገኛው ስዊፕ ሊገላቸው እየጠበቃቸው ነበር። ጃምብሮኒ ባላሰበው ሁኔታ ሪታን አንቋት ከዋሻው ውስጥ ሲወጣ ተመለከተና ምንም ሳያመነታ ከስዊፕ ጋር የለየለት ትንቅንቅ ማድረግ ጀመረ።
ፍልሚያቸው እጅግ ከባድና አንገት ለአንገት የተናነቁበት ቢሆንም ጀግናው ጃምብሮኒ ግን ሱይብን ለአንዴና ለመጨረሻ ጊዜ መሬት ላይ ዘርሮ ገላገለው። ግን የሆነ ማለት መታደናቸው አበቃ ማለት አልነበረም። የወረበሎቹ አለቃ አምሳር ማንም አያሸንፈውም ብሎ የሚተማመንበት ሱይብ መሸነፉን ሲሰማ በከፍተኛ ድንጋጤ ውስጥ ይወድቃል። ጃምብሮኒ ተራ ገጠሬ ሳይሆን እጅግ አደገኛ ተዋጊ መሆኑን ስለተረዳ ከዚህ በኋላ እሱን ለመጨረስ የተለየ አውሬ ገዳይ ያስፈልገኛል ብሎ ሁልጊዜም የሚተማመንባትንና አስቱር የተባለችው ረዳቱን ጠርቶ ጃምብሮኒን ሊያስወግድ የሚችለው ጆንኩንግ የተባለውን ገዳይ ሄደሽ መልእክቱን ንገሪው ብሎ ይሰዳታል። አስቱዲም በተባለችው ቦታ ላይ ስትደርስ ግን የጆንግ ረዳት የነበረችው አንድ ሴት መታ ሳታስበው ከባድ ፍልሚያ ከፈተችባት። ከረጅም ደቂቃ ፍልሚያ በኋላም ሁለቱ ሴቶች ሊጨራረሱ ሲሉ ገዳዩ ጆንግ ራሱ መጥቶ ያስቆማቸውና አስቱዲን ለምን ወደሱ እንደመጣች ይጠይቃታል። እሷም የመጣችበትን ጉዳይ ስትነግረው ጆንግ ብዙ ገንዘብ ከፍሎ ጃምብሮኒ እንዲገድል የቀረበለትን የደም ውል በደስታ ተቀበለው። ይህ በእንዲህ እንዳለ እነ ጃምብሮኒ ከዚያ ሁሉ ሰዶ ማሳደድ አምልጠው ምሽት ላይ አብረው ምግብ መመገብ ይጀምራሉ። ጃምብሮኒ ምንም እንኳን እስካሁን በፈጣሪ እገዛ እያመለጡ የመጡ ቢሆንም እርሱን ካልያዙት በቀር የማፊያዎቹ አደንና ክትትል ግን በፍጹም ሊቆም እንደማይችል ተረድቷል። ስለዚህ ጃምብሮኒ ለሬታ የሁሉ አደገኛ አደን እንዲቆም ከተፈለገ ዋናው መፍትሄ አንቺ ወደ አባትሽ ቤት መመለስሽ ብቻ ነው። ይህንን ጋብቻ እንደማፈልጊና ነገሩ በሰላም እንዲያበቃ ከአባትሽ ጋር ተነጋግረሽ ነው መፍታት ያለብሽ። አንቺ እዚያው ከተመለሽ እና አምሳር እኛም ማሳደዳቸውን ያቆማሉ አላት። በዚህ ጊዜ ሬታ ወደ አባቷ ቤት ለመመለስ ተስማማች። ነገር ግን እሱም አብሯት የሚሄድ ብቻ ከሆነ ብላ አንድ ቅድመ ሁኔታ አስቀመጠችለት። እሱም ሁሌ ጠዋት እየተነሳ ከወንበዴዎቹ ጋር የነበረው ሰዶ ማሳደድ ስለሰለቸው በሐሳቧ ይስማማል። ከመሄዳቸው በፊት ግን አባቷ ዘንድ ሲቀርብ እንዲያምርበት ብላ ወደ ወንዶች የውበት ሳሎን ይዛው ሄዳ መልኩን ታስተካክለዋለች። ከዚያም ወደ አባቷ ቤት እንደደረሱ ሬታ ጠፍታ ስለነበርና አባቷን ከባድ ምስቅልቅል ውስጥ ስለከተተችው ይቅርታ ጠይቃ ጃምብሮኒን ደግሞ የወደፊት ባሌና ያውን ፍቅረኛዬ ነው ለሱ ብዬ ነበር የጠፋሁት ብላ ታስተዋውቀዋለች። ጃምብሮኒን በሰማው ነገር ክፉኛ ቢደናገጥም በዚያ ሰዓት ላይ አብሯት ከመስማማት ውጪ ሌላ ምርጫ አልነበረውም። ሀስቲሞም ይህን በሰማ ጊዜ ተደሰተ ቢመስልም በጣም ተጠራጣሪ ስለሆነ ጃምብሮኒን ብቻውን ሊያወራው እንደሚፈልግ ነግሮ ይወስደውና ባላሰበው ሁኔታ ከጠረጴዛ ጋር ለጥፎ ሹል ጩቤውን ይመዝበታል። ማና አንተ ከየት ነው የመጣው? አንድ ነገር ብትዋሽ እዚሁ ነው የሚያበቃልህ ያለ ያስፈራረው ጀመር። ጃምብሮኒ ግን ምንም የሚደብቀው ሚስጥር የሌለው ሰው ስለነበር ሳይደናገጥ እኔ መጣሁት ከገጠር ነው፣ እዚያ ነው ያደግኩት። አሁን ጃካርታ የመጣሁትም እውነተኛ ወላጆቼን ለመፈለግ ነው አለው። ሀስቲሞም የጃምብሮኒ ንግግርና ቅንነት ሲመለከት ልጁ ለሀብት ወይም ለሴራ ብሎ የመጣ ሳይሆን በጣም ጥሩና ታማኝ ሰው መሆኑን ስለተረዳ ወዲያውኑ ጩቤውን አውርዶ ስላስፈራራውም ይቅርታ ይጠይቀዋል። እንዲያውም በጃምብሮኒ ጸባይ ከመማረኩ የተነሳ ልጁን ምንም ሳያማክራት በትክክል ለልጅ የምትመጥናት ባላንተ ነህ ብሎ ለበታቾቹ የሰርጉን ዝግጅት ወዲያውኑ እንዲጀምሩ ያዛል። ነገር ግን የዚህ ሰርግ ዜና በቀጥታ ወደ ሌላኛው የማፊያ መሪ አምሳር ጆሮ ደረሰና በንዴት አበደ። ሀስቲሞ ውላችንን አፍርሷል፣ እኔን ንቆ ለሌላ ተራ ሰው ልጁን ሊሰጥ ነው ብሎ ነገሩን እንደ ታላቅ ንቀትና ክህደት ይቆጥሯል። ስለዚህ ላጠፋው ጥፋት መቅጣት አለብኝ ብሎ በሰርጉ ዕለት የሀስቲሞን ግቢ ሰብረው በመግባት ሰርጉን ወደ ለቅሶ ለመቀየርና ለመበቀል የወረበላ ሰራዊቱን በሙሉ መሳሪያ ማስታጠቅ ይጀምራል። ወደ እነ ጃምብሮኒ ስንመለስ ደግሞ ሰርጉ ሊደረግ አንድ ምሽት ሲቀረው ሬታ ለጃምብሮኒ እውነተኛ ስሜቷን መግለጽ ጀመረች። እኔ እኮ ከልቤ ነው የወደድኩ፣ ላገባ የሚወሰንኩት የምሬን ነው ስትለው ጃምብሮኒ ተደናግጦ ልቡ በሁለት ሀሳብ ተወጠረ። ምክንያቱም እሱ ከገጠር ተነስቶ ወደ ከተማ የመጣው የልጅነት ፍቅሩ ሳሪን ፍለጋ እንጂ ሬታን ለማግባት አልነበረም። ስለዚህ ይህንን ሰርግ ካደረኩኝ ፍቅሬን አጣታለሁ በሚል ጭንቀት የሰርጉ ቀን ጠዋት ሲደርስ ማንም ሳያየው ሰርጉን ጥሎ ለማምለጥ ወሰነ። ታዲያ ጃምብሮኒ ሰርጉን ጥሎ ሊጠፋ ሲል ግን በመሃል ያተንኩለኛው ማፊያ አምሳር የታጠቁት ጠባቂዎቹን ይዞ የሀስቲሞን በር ሰብረው ወደ ግቢው በጩኸት መግባት ይጀምራሉ። ግቢው ውስጥም የሁለቱ የታጠቁ ማፊያዎች ፊት ለፊት ይፋጠጣሉ። ነገር ግን የሁሉ ሰው ጸብ ያነሳ ከባድ ደም መፋሰስ እንደሚፈጠር የተረዳው ሀስቲሞ አምሳርን ሰራዊታችን እርስ በርስ ከሚተላለቅ እኛ ሁለታችን ለምን አይዋጣለንም ሲለው አንሳርም ሐሳቡን ይቀበልና ሁለቱ ብቻቸውን በቡጢና በርግጫ ፊት ለፊት መደባደብ ይጀምራሉ። ፍልሚያው ልክ በደጋፊዎቻቸው ፊት እንደሚጋጠሙ ቦክስ ተፋላሚዎች አይነት ሆነ።
አስቲሞ አምሳርን ሲመታው የአስቲሞ ጠባቂዎች በደስታ ይጮሃሉ። አምሳር መልሶ አስቲሞን በረገጠው ቁጥር ደግሞ የወንበዴው ቡድን አባላት በታላቅ ድምፅ ድጋፋቸውን ይገልጻሉ። ሰርጉ ተበላሽቶ በግቢው ውስጥ ሁለቱ አለቆች በዚህ ሁኔታ እየተፋለሙ ሳለ ጃምሮኒ ከዚህ ግዳጅ ጋብቻ በስውር ሲያመልጥ ያ አምሳር የቀጠረው አዲሱ ገዳይ ጆንግ ከፊት ለፊት ይቆማል። እዚህ ጋር የሁለቱ ወንዶች ፍልሚያ ተፋፋመ። ጆንግ በጣም አደገኛ በመሆኑ ጃምሮኒን ክፉኛ ፈተነው። ውጊያቸውን ለአስጨራሽ የነበረ ቢሆንም ነገር ግን ጃምሮኒ ልጅነት ማርሻል አርት ብቃቱንና የመጨረሻ የጀግንነት ወኔውን ተጠቅሞ ጆንግን መሬት ላይ ያስተኘዋል። በተመሳሳይ ሰዓት ግቢው ውስጥ ደግሞ ሬታና ታማኝ ረዳቷ አና ከአምሳር ቀኝ እጅ ከሆነችው አደገኛው አስቱዲ ጋር ሌላ ፍልሚያ ውስጥ ገብተው ነበር። አስቱዲ ብቻዋን ሁለቱንም ልታሸንፋቸው ብትደርስም ሬታና አና ግን ተደጋግፈው እግሯን ግራና ቀኝ ወጥረው መፈናፈኛ ያሳጧታል። ጃምሮኒ ደግሞ ጆንግን ጥሎ ወደ ዋናው መውጫ በር ሲደርስ የአምሳር ሰራዊትና ወንበዴዎች በብዛት ይከቡታል። ጃምሮኒ ብቻውን ስለነበረና እነርሱ ደግሞ በመቶዎች የሚቆጠሩ በመሆናቸው ሊያልቅለት ምንም አልቀረውም ነበር። ልክ በዚህ አስፈሪ ቅጽበት ግን የጥይት ድምፅ መላውን ግቢ ሲያናውጠው ሁሉም ሰው ደንግጦ ባለበት ይቆማል። የሬታ እናትና የአስቲሞ ሚስት ነበረች። ጠመንጃ ይዛው ወደ ሰማይ ተኮሰችው። በዚህ ጊዜ ሁሉም ወንበዴዎች ፈርተው መሳሪያቸውን አውርደው በጸጥታ ይቆማሉ። በዚህ ጊዜ ጃምሮኒ ወደዚህ ሴት በትኩረት መመልከት ጀመረ። ልክ ፊቷን ሲያዩና አይን ላይን ሲጋጩ በጃምሮኒ አእምሮ ውስጥ ድንገት አንድ ነገር ተሰማው። ይቺ ሰው እናቱ መሆኗን ቀልቡ ይነግረዋል። እውነትም የሬታ እናት ጃምሮኒ ገና በሕፃንነቱ ከሆስፒታል የተሰረቀባት እውነተኛ ልጇ ነበር። ይህ ማለት ደግሞ ጃምሮኒ አሁን ሊያገባት የነበረችው ሬታ የገዛ እህቱ ሆነች ማለት ነው። ከዚህ በኋላ ፊልሙ ወደ ኋላ ትንሽ ሄዶ ትልቁን ክስተት ያሳየናል። የሬታ እናት ከብዙ ዓመታት በፊት ወንድ ልጅ ወልዳ የነበረ ቢሆንም ነገር ግን በሆስፒታል ውስጥ አንዲት ሴት የነርስ ልብስ ለብሳ አዋላጅ በመምሰል ጨቅላውን ሕፃን ሰርቀው ጠፍታ ነበር። ያ የተሰረቀውና በገጠር ያደገው ልጅ ደግሞ ራሱ ጃምሮኒ ነበር። የአስደንጋጭ እውነት ሲገለጥ ሁለቱ የማፊያ መሪዎች አምሳርና አስቲሞ ይደናገጡና ፍልሚያቸውን ያቆማሉ። አምሳር አመጽ ያስነሳው አስቲሞ ውሉን አፍርሶ ልጁን ለሌላ ሰው ሊደር ነው በሚል የክደት ስሜት ተነሳስቶ ቢሆንም ነገር ግን አሁን ጃምሮኒም የአስቲሞ እውነተኛ ወራሽ ልጅ መሆኑንና ሬታን ለእሱ ሊድራት እንደማይችል ሲረዳ ይረጋጋል። ነገር ግን ተዋርዶና ክብሩን አጥቶ ስለነበር አስቲሞን አንድ ቀን ግን እንደምበቀል እንዳረሳ ብሎ ዝቶበት ይወጣል። ከዚህ በኋላ ነገር ሁሉ ረገበ። ሬታ መጀመሪያ ላይ ጃምሮኒን እንደ ፍቅረኛ ተወዶ የነበረ ቢሆንም አሁን ግን የገዛ እውነተኛ ወንድሟ መሆኑን ስታውቅ ስሜቷን ተቆጣጠረችና ወንድሜ በመሆኑ ደስተኛ ነኝ ብላ ተቀበለችው። ከዚያም ጃምሮኒን ወደ ከተማ የመጣበትን ዋና ዓላማ ስለምታውቅ ሬታ ከማፊዎቹ ምሽግ አብረው ሲያመልጡ በጣም ወዳውና ልታገበው ፈልጋ ስለነበር ጃምሮኒ ሳያያት ያንን የህይወቱን ምስጢር የያዘው ደብዳቤ በድብቅ እሷ ጋር ወስዳበት ነበር። አሁን ግን እውነተኛ ወንድሟ መሆኑን ስታውቅ የሚወዳትን ሳሪ ፍለጋ እንዲሄድ በነጻነት ደብዳቤውን ሰጥታ ታሰናብተዋለች። የሚገርመው ግን አባቱ አስቲሞ የልጁን የድሮ ታሪክ ሰምቶ ስለነበር በስልጣኑ ተጠቅሞ ሳሪ አሁን የት እንዳለች አፈላልጎ አግኝቷት ነበር። ከዚያም ሳሪን ወደ ግቢው እንዲያስገቧት አዘዘና ከጃምሮኒ ጋር አገናኘው። ጃምሮኒና ሳሪም ከብዙ ዓመታት መለያየትና መነፋፈቅ በኋላ በደስታ ተገናኝተው ተቃቀፉ። ከዚያም የጃምሮኒ እውነተኛ ማንነት ከታወቀ በኋላ ማፊያው አባቱ አስቲሞ በወንጀልና የድብድብ ዓለም ውስጥ መኖሩ ስለሰለቸው ጃምሮኒን ጠርቶ እኔ ከዛሬ ጀምሮ ከማፊያ መሪነት ወርጃለሁ፣ ስልጣኔንና ወንበሬን በሙሉ ላንተ ነው የሰጠሁት ብሎ ስልጣኑን ያስረክበዋል። ጃምሮኒ ደግሞ ፍትህን የሚወድ ጀግና ስለነበር እንደ አባቱ ሰዎችን የሚያሰቃይ ጨካኝ ማፊያ ከመሆን ይልቅ ያንን ትልቅ ሰራዊት ተጠቅሞ ደካሞችን የሚረዳ ፍትህን የሚያሰፍን በጃካርታ ከተማ ውስጥ ማንም የማይደፍረው ቁጥር 1 ጠንካራ መሪ ሆነ። ነገር ግን ፊልሙ ሊያበቃ ጥቂት ሰከንዶች ሲቀሩ በታሪኩ ውስጥ ጨርሶ አይተነው የማናውቀው ሙሉ ጥቁር ሱፍ የለበሰ አንድ አደገኛ ገዳይ ብቅ ይላል። ይህ ሰውዬ የጃምሮኒ ጠላት የነበረውን የአምሳርን ጠባቂዎች በሙሉ አንድ በአንድ ያለምንም ርህራሄ ፈጅቷቸው የመጨረሻውን ሰው ከመግደሉ በፊት አንገቱን ይዝና በዚህ ከተማ ውስጥ ከሁሉ በላይ ጠንካራው ሰው ማን ነው ብሎ ይጠይቀዋል። ያሊሞት የተቃረበውን በደም እየተንቀጠቀጠ ምን ጥያቄ አለው ጃምሮኒ ነዋ ሲለው ገዳዩም ስሙን እንደሰማ ወዲያውኑ ሰውየውን ያስወግዷል። ይህ ጥቁር ለባሽ ሰው ወደ ከተማዋ የመጣው ዝናንና ፍጹም የበላይነትን ፈልጎ ስለነበር በከተማዋ ትልቁና ጠንካራው ተብሎ የሚታሰበውን ሰው ለመጣልና ለመግደል አስቧል።
የዚህ ሰውዬ ቀጣይ ኢላማ ደግሞ ጃምብሮኒ መሆኑን በጭካኔ ፈገግታው ሲያሳየን ታሪካችን ይጠናቀቃል። የወጌኔም ቤተሰቦች ፊልሙ በዚህ መልኩ ስላለቀ ታሪኩ ገና አላበቃም። በክፍል 2 ላይ ጃምብሮኒ ከዚህ አዲስና አስፈሪ ሰው ጋር ትልቅ የሞት ሽረት ፍልሚያ ይጠብቀዋል የሚል ፍንጭ ሰጥቶናል። ቪዲዮን ከወደዳችሁ ላይክ፣ ሀሳብ አስተያየቶቻችሁን ኮመንት፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከወጌ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።